በአዲስ አበባ ዳርቻ ካራ ተብሎ በሚጠራው አካባቢ የድህነትና የጭቃ ሽታ ባጠላበት ሰፈር ውስጥ አንዲት አሮጌ ጣራዋ የፈራረሰ ቤት አለች። ይህች ቤት የውጭ ገጽታዋ ብቻ ሳይሆን ውስጧም በጭንቀት የተሞላ ነው። በቤቱ ውስጥ ሁለት እህትማማቾች ይኖራሉ። መሰረትና ሊዲያ። መሰረት ታላቅ ናት። እድሜዋ 28 ይሆናል። ቆንጆ ናት። ነገር ግን ቁንጅናዋ በክፋትና በስግብግብነት ተሸፍኗል። አይኖቿ ሁል ጊዜ የሚያማትሩት ገንዘብን ነው። ለገንዘብ ስትል ማንኛውንም ነገር ከማድረግ አትመለስም። ድህነትን ከመሞት በላይ እጠለዋለሁ የሚል መርህ አላት። ሊዲያ ደግሞ ታናሽ ናት። ገና 19 ዓመቷ ነው። የዋህ አይኖቿ ውስጥ የንጋት ፀሐይ የሚታይባት፣ ነገር ግን አንገቷን የደፋች ምስኪን ናት። ሊዲያ የዩኒቨርሲቲ መግቢያ ውጤት ብታመጣም መሰረት ገንዘብ የለንም ብላ እንድትማር አልፈቀደችላትም። ይልቁንም ሊዲያ የቤቱ ሰራተኛ ሆናለች። ልብስ ታጥባለች፣ ምግብ ትሰራለች፣ የመሰረትን እግርም ታጥባለች። ቤተሰቡን የሚያስተዳድረው ማንም የለም። አባታቸው ከሞተ ዓመታት ተቆጥረዋል። እናታቸው ደግሞ በአልጋ ቁራኛ ታመው የመናገር አቅም እንኳን አጥተው ተኝተዋል። መሰረት ይህንን ሁኔታ እንደ እድል ተጠቀመችበት። የቤቱ አስተዳዳሪ እሷ ሆነች። አንድ ቀን ማክሰኞ ጠዋት መሰረት በጠዋት ተነስታ ምርጥ ልብሷን ለበሰች። ከንፈሯን በቀይ ሊፕስቲክ ቀባች። ሊዲያን ጠራቻት። ሊዲያ፣ አንቺ ሰነፍ፣ ቡናው እስካሁን አልፈላም? ጮኸች መሰረት። ሊዲያ እየሮጠች መጣች። ይቅርታ እህቴ፣ እማዬ መድኃኒት እየሰጠዋት ስለነበር ነው። የዛች ሴትዮ መድኃኒት እኮ አልቋል። ዝም ብለሽ ውሃ አትጋቻት። ስሚኝ፣ ዛሬ ትልቅ ቀን ነው። ህይወታችን የሚቀየርበት ቀን ነው። ሊዲያ ደነገጠች። የመሰረት ህይወት ይቀየራል የሚለው ንግግር ሁልጊዜ አደገኛ ነው። ምን ተፈጠረ እህቴ? መሰረት ወንበር ላይ ተቀመጠች። እግሯን አነባበረች። ስሚ፣ እኔ እንደሆነ እድሌን ጨርሻለሁ። አሁን ተስፋችን አንቺ ነሽ። አንድ ትልቅ ባለሀብት አግኝቼልሻለሁ። ስማቸው አቶ ግርማ ይባላል። በጣም ሀብታም ናቸው። መርካቶ ውስጥ ህንፃ አላቸው። ቦሌ ቪላ አላቸው። ሚስት ይፈልጋሉ። ሊዲያ ሳቀች። ቀልድ መስሏት ነበር። እህቴ ምን እያልሽ ነው? እኔ እኮ ገና ነኝ። ደግሞ እማዬን ማን ያያታል? መሰረት ፊቷን አኮማተረች። አትሳቂ፣ ቀልድ አይደለም። ሰውየው ሽማግሌ ናቸው። እድሜያቸው 75 ይሆናል። ግን ምን ችግር አለው? በቅርቡ ይሞታሉ። ንብረቱ ላንቺ ይቀራል። እኔንም እማዬንም ከዚህ ድህነት ታወጭናለሽ። ሊዲያ ጆሮዋን ማመን አቃታት። 75 ዓመት? እሷ እኮ 19 ዓመቷ ነው። አያቷ የሚሆኑ ሰው እንድታገባ እየተገደደች ነው። መሰረት፣ እግዚአብሔርን ፍሪ። እንዴት እህትሽን ትሸጫለሽ? እኔ ትምህርቴን መማር እፈልጋለሁ። ባል አልፈልግም፣ ያውም ሽማግሌ። ሊዲያ አለቀሰች። መሰረት ተነሳች። የሊዲያን ፀጉር ጨምድዳ ያዘች። ስሚ አንቺ ውሻ፣ እዚህ ቤት የምትበይው በማን ገንዘብ ነው? እማዬ መድኃኒት የምታገኘው ከየት ነው? እዳ አለብን። የቤት ኪራይ ተጠራቅሟል። ይህንን ሰውዬ ካላገባሽ ሁላችንም ጎዳና ነው የምንወጣው። እናትሽ ሜዳ ላይ እንድትሞት ትፈልጊያለሽ? ይህ የሊዲያ ድክመት ነበር። እናቷ መሰረት እናቷን ተጠቅማ የሊዲያን ልብ ሰበረችው። ሊዲያ ምርጫ አጣች። እንባዋ እየወረደ እሺ ለማዬ ስል እሆናለሁ አለች። መሰረት በድል አድራጊነት ፈገግ አለች። ጎበዝ፣ ዛሬ ማታ ሰውየው መኪና ይልካሉ። ተዘጋጂ፣ እንዳታስጠጊኝ። በዚያ ጭቃ ሰፈር ውስጥ አንድ እጅግ ዘመናዊ ጥቁር መርቼዲስ መኪና መጣ። የመኪናው መብራት የሰፈሩን ጨለማ ቀደደው። ጎረቤቶች በመስኮት አጮልቀው የማን ነው እያሉ ያወራሉ። መኪናው ከመሰረት ቤት ፊት ለፊት ቆመ። መሰረት ሊዲያን አስውባታለች። ግን የሊዲያ ፊት እንደ ሙሽራ ሳይሆን እንደ አስክሬን የገረጣ ነበር። የለበሰችው ቀሚስ ያምራል፣ ግን ነፍሷ አዝናለች። የመኪናው ሹፌር ወረደ። ወጣት ነው። እድሜው በሀያዎቹ መጨረሻ ላይ ይሆናል። ጠይም ፊቱ ላይ የተረጋጋ ግርማ ሞገስ ያለው ልጅ ነው። የለበሰው ግን ተራ የሹፌር ልብስ ነው። ነጭ ሸሚዝና ጥቁር ሱሪ። ምንም ጌጣጌጥ የለውም። ስሙ ሮቤል ይባላል። ሮቤል ወደ በሩ መጣና አንኳኳ። መሰረት በሩን ከፈተች። ወጣቱን ስታይ ፊቷን አኮማተረች። አንተ ነህ ሹፌር? ጠየቀች በንቃት። አዎ እመቤቴ፣ አቶ ግርማ ልከውኝ ነው አለ ሮቤል በትህትና። ድምፁ ለስላሳና ወፍራምም ነው። እሺ ሻንጣዎቹን ጫን። እኔና እህቴ አብረን ነው የምንሄደው። እህቴ ብቻዋን አትሄድም። እስከ ሰርጉ ድረስ አብሬያት መሆን አለብኝ አለች መሰረት። አዳማዋ ቪላውን ማየትና መቆጣጠር ነው። ሮቤል ራሱን ነቀነቀ። እሺ ይቻላል። ሮቤል ሻንጣዎቹን ለማንሳት ወደ ውስጥ ገባ። ሊዲያ በጎን በኩል ተቀምጣ ታለቅሳለች። ሮቤል ሊዲያን ሲያይ ለሰከንድ ያህል ደረቀ። ያየው ውበት ብቻ አልነበረም፣ ያየው ጥልቅ የሆነ ሐዘን ነበር። የሊዲያ እንባ ልቡን ነካው። እህቴ ደህና ነሽ? ጠየቀ ሮቤል ሻንጣውን እያነሳ። ሊዲያ ቀና ብላ አየችው። ይህ ሾፌር ከሌሎች የተለየ እይታ አለው።
አይኑ ይናገራል። ደህና ነኝ አመሰግናለሁ አለች ድምጿ እየተንቀጠቀጠ። መሰረት ጣልቃ ገባች። አንተ ስራህን ስራ እንጂ አታውራ። ደግሞ ሻንጣውን ስትይዝ በደንብ ያዝ፣ ውስጡ ውድ ዕቃ አለ። ሮቤል ምንም አልተናገረም። ሻንጣውን ይዞ ወጣ። መሰረትና ሊዲያ ወደ መኪና ገቡ። መሰረት ከኋላ በምቾት ተደላድላ ተቀመጠች። ሊዲያም ከጎኗ። ጉዞ ተጀመረ። መሰረት ስልኳን አውጥታ ለጓደኞቿ ትደዋውላለች። አዎ አሁን መድረሴን። አዎ አሁን በመርቼዲስ እየሄድን ነው አቶ ግርማ ጋር። እህቴ ልታገባ ነው። ሀብቱ እኮ ወደር የለውም። እኔ ነኝ ያመቻቸውት እያለች ትፎክራለች። ሮቤል በመስታወቱ ያያቸዋል። የመሰረትን ንግግር እየሰማ በውስጡ ይታዘባል። ይቺ ሴት እህቷን እየሸጠች ነው አለ በልቡ። ከዚያም አይኑን ወደ ሊዲያ አዞረ። ሊዲያ መስኮቱን ከፍታ ንፋስ ትቀበላለች። ዝም ብላለች። ሙዚቃ ልክፈትላችሁ ጠየቀ ሮቤል። ዝም ብለህ ንዳ፣ የአንተን የደሃ ዘፈን መስማት አንፈልግም አለች መሰረት። ሊዲያ ግን ጣልቃ ገባች። ቴዲ አፍሮ ካለህ ደስ ይለኛል። ሮቤል ፈገግ አለ። የቴዲ አፍሮ ዘፈን ከፈተ። የዘፈኑ ግጥም ስለ ፍቅርና ስለ ተፈጥሮ ያወራል። ሊዲያ አይኖቿን ጨፈነች። አቶ ግርማ እንዴት ናቸው ጠየቀች ሊዲያ በድንገት። ለሾፌሩ ነበር ጥያቄው። መሰረት ሳቀች። ምን ያደርግልሻል፣ ሀብታም መሆናቸው በቂ አይደል? ሮቤል በመስታወቱ ሊዲያን አያት። አቶ ግርማ ጥሩ ሰው ናቸው፣ ግን ህመም አለባቸው። ለዛ ነው ሚስት የፈለጉት። ትንከባከበኛለች ብለው ነው አለ። ሊዲያ ተነፈሰች። ህመም ካለባቸውማ ይንከባከቡኛል ብዬ አልጠብቅም። እኔ ልንከባከባቸው ነው የሚሄደው ማለት ነው። ችግር የለውም የለመድኩት ነው አለች ለራሷ በሹክሹክታ። ሮቤል ይህንን ሰማ። ይህች ልጅ ወርቅ ናት። ገንዘቡን ሳይሆን ኃላፊነቷን ነው የምታስበው። ሽማግሌ ስለሆኑ አላማረረችም። ስለ ህመማቸው አዘነች እንጂ። መሰረት አንተ ልጅ አቶ ግርማ ስንት መኪና አላቸው? ይሄ ብቻ ነው ወይስ ሌላ አለ? እኔ የቤት ሰራተኛ ስለሆን ሁሉንም አላውቅም አለ ሮቤል ራሱን ዝቅ አድርጎ። የቤት ሰራተኛ? መሰረት አፍንጫዋን ያዘች። ከአንተ ጋር ማውራት ራሱ ደረጃዬን ይቀንሰዋል። ዝም ብለህ ንዳ። ሮቤል ፈገግታውን ደበቀ። ይቺ ሴት የውጭውን ቅርፊት እንጂ የውስጡን ፍሬ ማየት እንደማትችል አረጋገጠ። መኪናው ወደ አንድ ግዙፍ ግቢ ገባ። የግቢው በር ሲከፈት ውስጥ ያለው ቤት ሳይሆን ቤተ መንግስት ይመስላል። ፏፏቴው፣ የአትክልት ስፍራው፣ የመብራት ድምቀቱ አይን ያፈዛል። መሰረት ከመኪናው ስትወርድ አፏን ከፈተች። ዋው ሊዲያ፣ ይህ በእናትሽ ይሄ ሁሉ ያንቺ ነው፣ ይሄ ሁሉ የኔ ነው አለች። ሊዲያ ቀስ ብላ ወረደች። ሻንጣዋን ልታወርድ ስትል ሮቤል ቀደማት። ተዩ እኔ አወርደዋለሁ አለ። አመሰግናለሁ ወንድሜ፣ እግዚአብሔር ይስጥህ አለች ሊዲያ። ሮቤል አይኗን አያት። አትፍሪ፣ ሁሉም ነገር ለበጎ ነው። ልብሽ ንጹህ ስለሆነ ፈጣሪ አይጥልሽም አላት። ይህ ቃል ለሊዲያ ትልቅ ጥንካሬ ሆነላት። ወደ ሳሎን ገቡ። ሳሎኑ የእግር ኳስ ሜዳ ያክላል። ወለሉ እብነበረድ ነው። የቤት ዕቃው በወርቅ የተለበጠ ይመስላል። መሰረት ሶፋው ላይ እየዘለለች ትቀመጣለች። አይመችም? በቃ ገነት ማለት ይሄ ነው። በዚህ መሃል አንድ አገልጋይ መጣ። አቶ ግርማ እየመጡ ነው፣ ተዘጋጁ አለ። ሊዲያ ልቧ መምታት ጀመረ። ሊመጣ ነው ሽማግሌው፣ ሊመጣ ነው ባሏ። እጆቿን አጥብቃ ያዘች። ከላይ ከፎቁ ላይ የአሳንስር ወይም የሊፍት ድምፅ ተሰማ። ከዚያም የዊልቸር ድምፅ ተሰማ። አንድ እድሜያቸው በ80ዎቹ መጨረሻ የሚገኝ በጣም የደከሙ ፊታቸው የተሸበሸበ ኦክስጅን በአፍንጫቸው የሰኩ ሽማግሌ በአንድ ረዳት እየተገፉ መጡ። አቶ ግርማ። መሰረት ሽማግሌውን ስታይ ትንሽ ደነገጠች፣ ግን ሀብቱን ስታስብ ይሞታል ብላ ራሷን አጽናናች። እንኳን ደህና መጣችሁ አሉ አቶ ግርማ፣ ድምጻቸው እየተቆራረጠ ለመስማት የሚከብድ ነው። መሰረት ተነሳች። እንኳን ደህና ቆዩን ጌታዬ፣ ይቺ እህቴ ናት፣ እኔ ነኝ ያመጣኋት። በጣም ጎበዝ ናት፣ ታዛዥ ናት፣ እርስዎን ታገለግላለች። አቶ ግርማ ወደ ሊዲያ ተመለከቱ። ነይ ወደዚህ ነይ አሉ። ሊዲያ እየተንቀጠቀጠች ጠጋ አለች። ሽማግሌው እጇን ያዙ። እጃቸው ቀዝቃዛ ነው። ልጄ እኔ አርጅቻለሁ፣ እንደምታዩ ነኝ። ታገቢኛለሽ? ይህን ሁሉ ሀብት ለማግኘት ስትይ እኔን ታገለግያለሽ? ይህ የፈተና ጥያቄ ነበር። መሰረት ከኋላ ሆና አዎ በይ ብላ ምልክት ሰጠታለች። ሊዲያ እንባዋ መጣ፣ ግን ውሸት መናገር አልቻለችም። ታሪኩን ከመቀጠላችን በፊት ከየትና በስንት ሰዓት ቪዲዮችን እየተከታተላችሁ እንደሆነ በኮሜንት ላይ ያስቀምጡልን። አባቴ እኔ ሀብት ፈልጌ አይደለም የመጣሁት። እህቴና እናቴ ችግር ላይ ስለሆኑ ነው። እርሶን ማግባት አልፈልግም ነበር፣ ግን ካገባሁት እንደ አባቴ አይቼ እንከባከቦታለሁ። ክፉ አልሆንቦትም። መሰረት በንዴት ከንፈሯን ነከሰች። ይቺ ደደብ ሁሉንም አበላሸችው ብላ አሰበች። አቶ ግርማ ግን ሳቁ። ሳቃቸው ወደ ሳል ተቀየረ። እውነት ትልቅ ነገር ነው። ከዚያም አቶ ግርማ ፊታቸውን ወደ መሰረት አዞሩ። አንቺስ እህትሽን ለእኔ ስትሰጪ ምን ተሰማሽ? አልሳሳሽላትም? መሰረት አረ ጌታዬ፣ ለእሷ ብዬ እኮ ነው፣ ከድህነት እንድትወጣ ነው። እርሶ ባይሆኑ ኖሮ ለሌላ አልድርም ነበር። እርሶ ክቡር ስለሆኑ ነው። አቶ ግርማ ራሳቸውን ነቀነቁ። እሺ ውሳኔውን እነግራችኋለሁ፣
ግን ከዛ በፊት እስቲ ያንን ሾፌር ጥሩት ሮቤልን። አገልጋዩ ሄዶ ሮቤልን ጠራው። ሮቤል ገባ። አሁን ግን የለበሰው የሾፌር ልብስ አይደለም። ውድ የሆነ የቤት ውስጥ ሱፍ ለብሷል። ጸጉሩ ተስተካክሏል። እጅግ በጣም ያምራል። ግርማ ሞገሱ ከቅድሙ በበለጠ ሁኔታ ያንጸባርቃል። መሰረት አፈጠጠች። ይሄ ሾፌሩ? ሮቤል መጥቶ አቶ ግርማ ጎን ቆመ። አቶ ግርማን ትከሻቸውን በክብር ያዛቸው። ሮቤል አሉ አቶ ግርማ። ድምጻቸው በድንገት ጠንከር አለ። ምን ታዘብክ? ሮቤል ወደ ሊዲያ ተመለከተ። ፈገግ አለ። ያ ፈገግታ ልብ የሚያቀልጥ ነበር። ወንድሜ ግርማ፣ ትክክለኛዋን አግኝተናል አለ ሮቤል። መሰረት ግራ ገባት። ወንድሜ? ማን ነው ወንድምህ? አቶ ግርማ ቀና ብለው አዩ። ኦክስጅኑን አወለቁት። ቀጥ ብለው ተቀመጡ። መሰረት ተዋወቂ፣ ይህ ሮቤል ነው። የአክስቴ ልጅ አይደለም፣ ሾፌር አይደለም። ይህ የእኔ ብቸኛ ወንድም ነው። የዚህ ሁሉ ንብረት ህጋዊ ወራሽ እና ባለቤት። መሰረት ክዋለች። ሊዲያም ደነገጠች። አቶ ግርማ ቀጠሉ። እኔ አግብቼ ለመውለድ አልችልም። እድሜም ሄዷል፣ ጤናዬም የለም። የእኔ ፍላጎት ወንድሜ ሮቤል ትዳር ይዞ ልጆች ወልዶ ይህንን ግዛት እንዲረከብ ነው። ነገር ግን ሮቤል አንድ ችግር ነበረበት። ሀብቱን እያዩ የሚመጡ ሴቶች አሰልችተውታል። ሁሉም የሚወዱት ገንዘቡን እንጂ እሱን አይደለም። ሮቤል ወደፊት መጣ። ለዛ ነው ይህንን ድራማ የሰራ ነው። እኔ ሾፌር መስዬ መጣው፣ ወንድሜ ደግሞ ሙሽራ መስሎ ቀረበ። አላማችን አንድ ነበር፣ ገንዘብ ፈላጊዋንና ፍቅር ፈላጊዋን መለየት። ሮቤል ወደ መሰረት ዞረ። ፊቱን ኮስተር አረገ። አንቺ ሾፌር መስዬ ሳለው እንደ ውሻ አየሽኝ። እህትሽን እንደ ዕቃ ሸጥሻት። ስለ ቤትና መኪና እንጂ ስለ ሰው ክብር አላወራሽም። በድሃው ላይ የምትተፊ በትልቁ ፊት የምትሰግጂ አስመሳይ ነሽ። መሰረት ላብ አላባት። ጌታዬ፣ እኔ አላወቅኩም፣ ቀልድ እኮ ነው። ሮቤል ወደ ሊዲያ ዞረ። ድምፁ እንደ ማር ለሰለሰ። አንቺ ግን ሊዲያ፣ እኔ ሹፌር በነበርኩበት ሰዓት ወንድም ያልሽኝ፣ ሻንጣ ስሸከምልሽ መረቅሽኝ፣ የቴዲ አፍሮን ዘፈን ከፍተን ተፈጥሮን አደነቅሽ እንጂ መኪናውን አልጠየቅሽም። ለሽማግሌ ወንድሜም ሀብቱ ሳይሆን ጤናውን አሰብሽለት። ሳትዋሺ እውነት ተናገርሽ። ሮቤል የሊዲያን እጅ ያዘ። ሊዲያ ልቧ ሊፈነዳ ነው። እኔ ሚስት የምፈልገው እንዳንቺ አይነቷን ነው። በጎዳናም ቢሆን በቤተ መንግስትም ቢሆን ባህሪዋ የማይቀየር። ሊዲያ፣ ይህ ሽማግሌ ወንድሜ ሙሽራ አይደለም፣ ሙሽራው እኔ ነኝ። በእርግጥ እኔን ትፈልጊኛለሽ? ሊዲያ እንባዋ ፈሰሰ። ይህ ህልም ነው። ያ ከመሰረት ጭካኔ ዓለም አውጥቶ ወደ ብርሃን የሚያወጣት መልአክ መጣ። እኔ ቃላት ጠፉባት። አቶ ግርማ ሳቁ። ዝምታዋ የስምምነት ምልክት ነው። ሰርጉ ይደገሳል፣ ግን አንድ ማስተካከያ አለ። አቶ ግርማ ጣታቸውን ወደ መሰረት ቀሰሩ። ይህቺ ሴት በዚህ ቤት ውስጥ ቦታ የላትም። እህቷን የሸጠች ነገ እኛንም ትሸጣለች። ሊዲያ እዚህ ትኖራለች። እናቷም ከዛ ጭቃ ቤት ወጥተው እዚህ መጥተው ምርጥ ሐኪም ጋር ይታከማሉ። አንቺ ግን መሰረት ወደ መጣሽበት ትመለሻለሽ። መሰረት ጮኸች። እንዴ እኔ እህቷ እኮ ነኝ። እኔ ነኝ ያመጣኋት። እንዴት እባረራለሁ? ሊዲያ ንገሪያቸው እንጂ። ሊዲያ ወደ መሰረት ተመለከተች። የዓመታት ጭቆና፣ ስድብና ንቀት ትዝ አላት። ዛሬ ግን ያ ቀንበር ተሰበረ። እህቴ አለች ሊዲያ በእርጋታ፣ ለእማዬ ስል ይቅር እልሻለሁ። ገንዘብ ስለምትወጂ ወንድሜ ሮቤል የተወሰነ ይሰጥሽ ይሆናል፣ ግን በዚህ ቤት ውስጥ አብረን መኖር አንችልም። ፍቅርና ስግብግብነት በአንድ ጣራ ስር አይኖሩም። ሮቤል ለጥበቃው ምልክት ሰጣ። ይህችን ሴት ወደ ቤቷ መልሷት። ለእናቷና ለሊዲያ የሚሆኑትን ልብሶች ብቻ ይዛችሁ ነው። መሰረት እየተጎተተች ወጣች። ያየችው ገነት፣ የዳሰሰችው ሶፋ፣ ያየችው መብራት ሁሉ እንደ ጉም ተኖ ጠፋባት። እህቷን ወደ ጉድጓድ ገፋው ብላ እህቷን ወደ ዙፋን ሰቀለቻት። ራሷን ግን ገደል ገባች። ከአንድ ወር በኋላ ያ የካራ ሰፈር ጭቃማ ቤት ባዶ ሆነ። እናትየው ቦሌ በሚገኘው ዘመናዊ ቤት ውስጥ በነርሶች እንክብካቤ ደህና ሆነዋል። መናገር ጀምረዋል። ሊዲያ የሮቤል ሚስት ሆናለች። ሰርጋቸው መላው አዲስ አበባ ያወራው ሰርግ ነበር። ሊዲያ ትምህርቷን ቀጠለች። ሮቤል የፈለግሽውን መሆን ትችያለሽ ብሎ ሙሉ ነፃነት ሰጣት። አቶ ግርማ የልጅ ልጃቸውን ለማየት ጓጉተዋል። ጤናቸው እየተሻሻለ መጣ። ሊዲያ እንደ አባት ታያቸዋለች፣ እነርሱም እንደ ልጅ ይንከባከቧታል። መሰረት ሮቤል በሰጣት ትንሽ ገንዘብ ሱቅ ለመክፈት ሞከረች፣ ግን ስግብግብነቱ አልለቀቃትም። ቶሎ ለመክበር ብላ ኮንትሮባንድ ንግድ ውስጥ ገባች። ፖሊስ ይዞ ገንዘቧን በሙሉ ተቀማች። አሁን ያንን አሮጌ ቤት ብቻዋን ይዛ ትኖራለች። ማታ ማታ የሊዲያን የሰርግ ቪዲዮ እያየች ታለቅሳለች። አንድ ቀን ሊዲያ በመርቼዲስ መኪናዋ ሰፈር ስትመጣ የእናቷን የድሮ ጓደኞች ለማግኘት መሰረት መንገድ ላይ አየቻት። መሰረት አረጀች፣ ጠወለገች። ሊዲያ መኪናውን አቁማ ወረደች። እህቴ አለች ሊዲያ። መሰረት እህቷን ማየት አፈረች፣ አንገቷን ደፋች። ሊዲያ አቀፈቻት። ይቅር ብዬሻለሁ፣ ወደ እኛ ቤት መምጣት ትችያለሽ፣ ግን እንደ ድሮ አዛዥ ሳይሆን እንደ እህት ብቻ። መሰረት አለቀሰች። የሊዲያ ደግነት ከመሰረት ክፋት በላይ ኃያል ነበር።
የንስሐ እንባ ነባች። የታሪኩ መልእክት ሰውን በልብሱ አትመዝን። ሹፌሩ ንጉስ፣ ንጉሱ ሹፌር ሊሆን ይችላል። ለሌሎች ጉድጓድ ስትቆፍር ራስ ትገባበታለህ። ንጹህ ልብ ግን በጭቃ ውስጥም ቢሆን እንደ አልማዝ ይበራል። ገንዘብን አሳደድክ ማለት ሰላምን ታገኛለህ ማለት አይደለም። ሊዲያ የታዘዘችው ለቤተሰቧ ፍቅር ስትል ነው። ያ ፍቅር ደግሞ ወደ ክብር አወጣት። መሰረት የታዘዘችው ለገንዘብ ስትል ነው። ያ ገንዘብ ደግሞ አዋረዳት። እህቷን ለሽማግሌ ልትድር አሰበች። ሽማግሌው ግን ወጣት ወንድሙን ላከ። እጣ ፈንታው እንዴት ይደንቃል!